አሁን ዛሬ በፋናና በኢትዮጵያ ቴሌቪዥን የተለቀቀውን ዶክመንተሪ እንዴት አምነን መቀበል እንችላለን? በዋናነት የኢቢኤስን ዶክመንተሪ ለማስተባበል በመጀመሪያ ደረጃ መካተት ያለበት የኢቢኤስ ቴሌቪዥን ጣቢያ ራሱ ነው። በዚህ በኢቢሲ ወይም ኢትዮጵያ ቴሌቪዥን ያዘጋጀው ዶክመንተሪ ላይ ያኛውን በሐሰት ለመወንጀል በመጀመሪያ ደረጃ የኢቢኤስ አዘጋጆች ፕሮግራሙን ዳይሬክት ያደረጉት ኢቭን በመድረክ ላይ ሲያቀርቡ የነበሩ ሰዎች ስለዚህ ፌክ ድራማ ምን ይላሉ? ምንድነው አስተያየታቸው? እንዴት ሊቀናበር ቻለ? ሐሳቡ ከየት መጣ? እንዴት አንድ ወር ሁለት ወር ፊልሙ ሲሰራ ይሄ ነገር ልጅቷ እውነት አስመስላ እንድትሰራው እንዴት ሊቀናበር ቻለ? በጠቅላላ በዚያ በኩል ያሉትን ሰዎች በካሜራ አቁመው እነዚህ ናቸው ወንጀል የሰሩት፣ እነዚህ ናቸው እንደዚህ አይነት ህዝቡን ለማነሳሳት ለተለየ ፖለቲካ ዓላማ ብለው ይሄንን ፊልም በኢቢኤስ ያሰራጩት ብሎ ፋና ወይም ኢትዮጵያ ቴሌቪዥን ወቀሳ ለማቅረብ በመጀመሪያ ደረጃ ለምን ኢንተርቪው አደረጓቸው? ለምን አይጠይቋቸውም? ዓላማችሁ ምን ነበር? እንዴት በምን ተነሳ ይሄ ነገር? ወይም ፓርት 2 አለው ክፍል 2 ካለው እንጠብቃለን። ከሌላው ግን ኢቲቪ ራሱ ጀምሮ ራሱ የጨረሰው አዲስ ድራማ ነው፣ አዲስ ፊልም ነው። የራሱን እንትን አስቀምጦ ሃይፖቴሲስ አስቀምጦ የራሱን ኮንክሉዥን ያደረገ የራሱ ድራማ ነው እና ይሄንን አምኖ ማንንም መውቀስ አይቻልም። ብርቱካን አሁንም እንደገና ሌላ ድራማ እንድትሰራ ተደርጋ እንዳልሆነ ምን ማስረጃ አለ? ልጅቱ እዛ ላይ ድራማ ሰራች ከተባለ እዚህኛው ላይ ድራማ እንዳልሰራች በምን እናውቃለን? እና የመንግስት አካል ይሄንን ግራና ቀኝ የሌለውን ድራማ ለህዝብ እመኑ ብሎ ሲያቀርብ ራሱ እንዴት አያስብም? ጥያቄ ይነሳብኛል ብሎ ለምንድን ነው ብርቱካንን እና ባለቤቷን እና እህቷን ብቻ አናዞ የኢቢኤስ ላይ የቀረበው ህዝብን ለማሳሳት ለማደናገር የቀረበ ነው ብሎ ለመናገር እንዴት ይቻላል? እና ሌሎች ተዋንያን ራሱ የቀረቡበት እነ መዓዛ መሐመድ እዚህ ላይ የቀረቡበት መንገድ ምንም ሊገባኝ አልቻለም። ለኔ የታየኝ እነ መዓዛ መሐመድ ልጅቱ ድራማው ከቀረበ በኋላ በኢቢኤስ ከቀረበ በኋላ የሁሉም ሰው ስጋት ምንድነው መንግስት እቺ ልጅ አይለቃትም የሚል ነው። ምክንያቱም ወዲያው ኢቢኤስ ከዩቲዩብ ላይ አወረደው፣ ኢቢኤስ ተዘጋ ተባለ፣ ግርግር ተፈጠረ። ይሄ ሁሉ መረጃ ሲወጣ በቃ እቺ ልጅ ደግሞ ያስገቧታል፣ ይገሏታል የሚለው ያው የተጋነነ ቢሆንም ፍርሃቱ አለ። እንግዲህ ብለው ከዛ በኋላ የደወሉት ከሆነ ምንድነው እነ መዓዛ መሐመድ እዚህ ላይ እንትን የሚያስብላቸው? እናስመልጠሻለን ምናምን ማለት እንግዲህ ኖርማል ነው እና ምንም ጭብጥ የለውም። ኢቢሲ ያቀረበው ድራማ ምንም ጭብጥ የለውም እውነት ለመናገር። እንዲያውም የሚያሳየው ነገር ምንድነው የነዚያ የተጠልፈው የቀሩ የዩኒቨርሲቲ ተማሪዎች ጉዳይ በምንም ነገር ሰዎች እንዳያነሱት እየተደረገ እንዳለ ነው። ፈጽሞ እነዛ ተጠልፈው ታፍነው የቀሩ የዩኒቨርሲቲ ሴት ተማሪዎች ጉዳይ እንዲድበሰበስ መንግስት ፍላጎት እንዳለው ነው የሚያሳየው እንጂ የዚህች ልጅ ታሪክ አሁን ውሸት ነው ውሸት አይደለም ምንም ሴንስ አይሰጥም። እውነትም ቢሆን ሴንስ አይሰጥም፣ ውሸትም ቢሆን ሴንስ አይሰጥም። መንግስትስ ይሄን ያህል በ24 ሰዓት ተሯሩጦ ምን ሊያድበሰብስ ፈልጎ ነው በብርቱካን ታሪክ ላይ? አሁን ምንድነው ተጨባጩ ነገር? መንግስት ከዚህ ምን ያተርፋል? ምንድነው የሚያገኘው ነገር? ሌላው አካል ምን ያገኛል? ለምሳሌ ፋኖ ተወቃሽ ቢሆን በዚህ ላይ ፋኖ ከዚህ ምን ያተርፋል? ምንም ነገር የለም። በቃ ሀገሪቷ የትርምስና የጋጋታ ሀገር መሆኗን ብቻ ነው የሚያሳየው። በቃ መንግስትም ኮልኮሌ የሆነ አጀንዳ ይዞ በህዝብ መካከል ውዥንብር የሚፈጥር አካል ነው የሆነው መንግስት ራሱ እንጂ ይሄን ኢግኖር አድርገ እንደማንኛውም በፖሊስ የሐሰት መረጃ ተላልፏል ተብሎ ያንን አጣርቶ መረጃ ሰብስቦ እንትን ማለት ነው እንጂ ምንድነው ይሄ ሁሉ ወከባ? ምንድነው የብርቱካን ታሪክ ፋይዳው? የነዚህ ጠፍተው የቀሩ የዩኒቨርሲቲ ተማሪዎች የመጨረሻ ዕጣ ፈንታቸው ምንድነው? የት ነው ያሉት? ይሄን መመለስ አይሻልም? ይሄንን እንዳይመለስ ወይም እንዳይጠየቅ ማድረግ በራሱ ሌላ ጥያቄ ነው የሚያነሳውና የበለጠ ግራ የሚያጋባ ሁኔታ ነው የተፈጠረ ያለው። እኔ በበኩሌ አልገባኝም ብዬ በፌስቡክ ገጽ ላይም ለጥፍ ያለው ያንን ስሜቴ ለማጋራት ነው።